ዛሬ የልጄ ጓደኞች ቤት ስለሚመጡ ለነሱ የሚሆን ቆንጆ ጣፋጭ ዲዘርት እንሰራላቸዋለን። እዚህ ጋር ድስት ላይ ግማሽ ሊትር የሚሆን ወተት ጨምራለሁ። እንዲሁም ደግሞ ዱቄቱን ፓውደሩን ወተት ጨምራለሁ። ክሬም ካራሜል ነው ማድረግበት። እሱን አንዱን ኪሱን ብቻ ነው ማድረግበት። ከዛ በደንብ አድርገን እና ዋህደውና እሳት ላይ ሳንጥደው በፊት በደንብ መማሰል አለበት እንዳይጓጉልብን ማለት ነው። እሳት ላይ ጥደነው እጃችን ሳይነሳ በደንብ አማስለዋለሁ። ልክ እንደዚህ ሲፈላ አወርደውና እሱ እስኪበርድልኝ ፍሩቶቼን አዘጋጃለሁ። ስትሮቤሪ፣ አፕልና ሙዝ ነው ያደረኩት። ይፈልጋችሁት ማድረግ ትችላላችሁ። ፓትራዬን እንደዚህ ትንሽ የዘይት ቀባውና ፍሩቶቹን አደርጋለሁ። እንዲሁም ደግሞ ይሄ ፊንገር ብስኩት ወይም የሻይ ብስኩት ነው የሚባለው እሱንም ሰባብሬ አድርጌበታለሁ። ከዛ ቀደም ያዘጋጀውን የካራሜሉን ሶስ እጨምርበትና ፍሪጅ ውስጥ ከ2 እስከ 4 ሰዓት ብቻ በደንብ ፍሪጅ ውስጥ መቆየት አለበት። በደንብ ጥንክር እስኪል አሁን ሳህን አርጌ እንደዚህ ገለበትኩት። ወሳኛዋ ሰዓት እንግዲህ አሁን ናት። ለማንሳት ስሞክር በቃ የለም እዚህ ጋር ገብቶኛል ይሄ ነገር እንዳልተሳካ። ምክንያቱም በቃ በአንዴ ውጥት ማለት ነበረበት። ግን በቃ አታገለኝ በመታው ምን ብለው ምንም ሊወጣ አልቻለም። ሲወጣ ይሄንን መስሏል። እንግዲህ ሁሉ ጊዜ ፐርፌክሽን የለም፣ ሁሉ ጊዜ ፐርፌክት የለም። ግን ከኔ ስህተት እንድትማሩ እንግዲህ ፍሪጅ ውስጥ በደንብ ለረጅም ሰዓት አቆዩት። ያው የልጆች ነገር አይተውት ነበር ሲሰራና አልደረሰም እያሉ ነፍሴ ላይ ሲቆሙ ምንም ሰዓቱ እንዳልበቃው ገብቶኛል። ግን አወጣሁት። እንግዲህ ለማሳመር እዚህ ጋር የካራሜሉን ሶስ እያደረኩበት ነበረ። ትንሽ እንኳን መልክ ቢኖረው የባሰ አስቀያሚ ነው የሆነው። አሁንም ተስፋ አልቆረጥኩም። ልክ እንደዚህ በስትሮቤሪ ያሳመርኩት። አሁን አይሻልም? ኤኒዌይስ ዋናው እንግዲህ ጣዕሙ ነውና ልጆች ናቸው ያው ጣፈጥ ብሏቸዋል። በጣም ወደው ተሻምተው ነው የበሉት። እናንተም እንግዲህ ሞክሩ።